ሰላም እንዴት ናችሁ? እንኳን ወደዚህ ቻናል በሰላም መጣችሁ። እንግዲህ ከፓርት 1 አንስቶ እስከ ፓርት 9 አይታችሁ ይሆናል ብዬ አስባለሁኝ። ከቦሎ አፕ ጋር የተያያዘ አይደለም ዛሬ ልካፍላችሁ የመጣሁት። ያው ከፕረንትኑ ተምብኔሎ ላይ እንዳያችሁት በቅርብ ቀን ጠብቁና አይነት ነገር ወይም ደግሞ ከተምብኔሉ እንዳያችሁት እጅግ በጉጉት መጠበቅ ያለባችሁ ነገር እንዳለ ያሳያል። እሱ ደግሞ ምንድነው እንግዲህ ፖፖ ኪ ቦሎም እና ሌሎችንም ሪቪው ለማድረግ ሞክሬያለሁ በተቻለ መጠን። ከሁሉም ተሽሎ ያገኘሁት ቦሎ አፕ ነበረ። አሁንም አክቹዋሊ ነው፣ ግን የቦሎ አፕም አሁን አፕዴት ሲያደርጉት አንዳንድ ደስ ማይሉ ነገሮች አሉ። ለምሳሌ ኮንቨርዥን ስትሰሩ 50,000 በ47,000 የነበረው አሁን ላይ እስከ 50,000 ራሱ እንትን ብላችሁ አፕግሬድ ሌቭል አፕግሬድ ማድረግ አልቻለም። ያ ብቻ አይደለም፣ ሌቭል አፕግሬድ ካደረጋችሁ በኋላ ትራንሳክት እንዳታደርጉ እየረበሸ ነው። ያው ይስተካከላል ብዬ አስባለሁ። ሌላው ላይቭ ቪዲዮ ላይቭ በጣም ሪፖርት እያደረኩ ነበረ። ቪዲዮ ላይቭ ለመግባት ለማስተማር እንዲመች ያንም እንዲያደርጉ አልቻሉ። እዛ መሰለኝ እንትን ያላሉት። ዙሮ ምንድነው የምታደርጉት? አሁን በጣም አንድ የሚገርም አፕ አግኝቻለሁኝ። እሱን ደግሞ ከዴቨሎፐሮቹ ጋር ከስተመር ሰርቪስ ላይ በደንብ እያወራን ነው። ሌላም ኮሙኒኬት ማድረግባቸው እንትን ልከውልኛል፣ ኮንታክት ልከውልኛል። እያወራን ነው። አስፈላጊውን ነገር እንደጨረስኩኝ ለእናንተ አፑን ማሳወቃችሁ ይሆናል። ከዛ በኋላ እንደ ፖፖ ሰዎች ከጀመሩት በኋላ መጥተን ለሰዎች ሲሳያ ነው ወይም ለሰዎች እንትን ሪክሩትድ አንሆንም። እኛ ለራሳችን እንጀምረዋለን። ከዛ በኋላ ሌሎች ይመጣሉ ማለት ነው። ሚኒመም ይህን ዩቲዩብ ቻናል ያያችሁና ባጭሩ ይህን ቪዲዮ ደግሞ ያያችሁ ሁላችሁም ተንድ ሆናችሁ እንድትጠብቁ በጉጉት እንድትጠብቁ መጀመሪያ ያለብን እኛንን። ከዛ በኋላ ኢትዮጵያ ውስጥ እኛ ኤጀንት ከሆነን የመጀመሪያ ኤጀንቶች ከሆነን በታች በደንብ አድርገን እንሰራለን። ስለዚህ በደንብ በጉጉት አስባችሁበት ምናምን ጠብቁኝ። ከፖፖ የተሻለ ያው እንግዲህ ፖፖ ምላችሁ አብዛኛውን ማወዳድረው ሌላውና ፖፖ ላይ አሁን በተጋነነ ሁኔታ ገንዘብ በፊት የመጡት ሰዎች እየተከፈላቸው ስለሆነ ነው። ያ ማለት እንግዲህ አንድ የኢትዮጵያ መንግስት ሰራተኛ በጣም ከፍተኛ ደሞዝ ተከፈለ ቢባል በወር እንደው 1 ቢሊዮን ብር የሚከፈለው ያለ ሰው አይመስለኝም። እንግዲህ ፖፖ ላይ አሁን ቋሚ ገንዘብ በወር ከ1.7 ሚሊዮን በላይ እየተከፈላቸው ያሉ ልጆች እኔ ማውቃቸው አሉ። ያ ማለት በቀን ስታስቡት ከ50,000 ብር በላይ እየሰሩ ነው ማለት ነውና ይሄን ደግሞ በሚዲያም በደንብ ወጣው አናግረዋል። እዛ ጋር ያወዳደርኩት ሌሎች አፕ ላይ አይሰራም ማለት አይደለም። ሌላ አፕ ላይም ይሰራል። ግን ችግሩ በዛ ፖፖ ላይ ባወጣነው ኃይል ልክ ሌሎች አፕ ላይ እንደዛ አላደረግንም። እኛ ሌሎች አፖች ላይ እንደዛ በደንብ አልሰራንም። ፖፖ ላይ ሌሎች እንደሚሰሩት ማለት ነው። እንደዛ ማድረግ አለብን። አንዳንዴ ደግሞ ያው ትሬንድ ስለወጣውን ፖፖ ለዛ ነው እንትን ያለው እዚህ ደረጃ ደርሰው እንጂ አሁን ቦሎ አፕ ከዛ የተሻለ እንደሚከፍል እርግጠኛ ነኝ ከፖፖ። ግን ያሁን ያልኳችሁ ችግሮች ቦሎ ላይ አፕዴቱ ላይ ስለተከሰቱ ይሄንን አስመልክቶ ቀድመን መነጋገር ያለብንን ከዴቨሎፐሮች ጋር ቀድመን መነጋገር ያለብንን ነገር ተነጋግረን ከዛ በኋላ ለማውራቱም በጣም ያመቸናል፣ ለመስራቱም በጣም ያመቸናል። አሁን ቦሎ አፕ እኔ ለምሳሌ ከፓርት 1 እስከ ፓርት 9 ስሰራ አፕዴት አልሆነም ነበር። እዛ አፕዴት ሲሆን ከፓርት 1 እስከ ፓርት 9 ያለውን ሰው አይቶ አይገባውም ሰው ገባችሁ? ምክንያቱም አፕዴት አድርገውታል። እና እንደዛ አይነት ነገር እንዳይፈጠር አፕዴት እንኳን ቢሆን ሲስተም ላይ እንጂ ይሄ ሌአውቱ ላይ አፕዴት ሲያደርጉት ወይም ኢንተርፌሱ ላይ የተጋነነ አፕዴሽን ሲኖር ግራ ያጋባል። ሰዎች ባጭሩ አዲስ ለሚመጡት ግራ እንትን ይሆንባቸዋል። እና እንደዛ እንዳይሆንም ቀድመን እንመካከራለን ማለት ነው ከዴቨሎፐሮቹ ጋር። ከዛ በኋላ ለእናንተ አሳውቃችኋለሁ እና በጉጉት ጠብቁኝ። የሚገርም አፕ ነው፣ እያወራን ነው እስከዛው ድረስ። ቢበዛ ሳምንት ኦር 2 ሳምንት ነው። ከዛ በኋላ እዚህ ዩቲዩብ ላይ እንትን እንለቃለሁ። አይታችሁ ሁላችሁም በአንድ ቀን ሁላችሁም ሬጂስተር አድርጋችሁ ኤጀንት መሆን አለባችሁ እላለሁኝ። ሰላም ለእናንተ ይሁን። ላይክ እና ሼር ማድረጋችሁ ነው አትርሱ። ሰላም